ያላቸው ገንዘብ መስጠት አለ ወርቅ ያሰጣል። ሳማን ነው ማለት ቤተክርስቲያን በጣም ደስ የሚል ነው። ህይወት ስራው በጣም ደስ የሚል ነው። በህብረት እንደዚህ መስራት ኃጢአት ያርቃል፣ ሰዎችን ያበረታታል። የሰጠውን ገንዘብ በስነ ስርዓት ሰው ስራ ላይ ማዋል ነው ያበረታታልና ትልቅ ነገር ስለሆነ አብዱል ሆነ ማከት በጣም ደስ ይላል። ወጣት ወግሎ ስለማከት ያላችሁ ሰዎች አሜሪካን፣ እስራኤል፣ አውሮፓ፣ ካናዳ ሀገር ያላችሁ ሁሉ ለእውነትና ያላችሁ ሁሉ በጣም ደስ ይላል። አሁን ስራው በጣም ደስ ይላል። ከላይ እስከታች ያላቸው መተባበር ሁኔታ በጣም ደስ የሚል ነው። እውነት እጅግ መንፈስ የሚያረጋግጥ ወጣቶች፣ ታላላቆች፣ አረጋውያን፣ አዛውንቶች፣ ህፃናት ጭምር ሳይቀር የሥራ መንፈስ እጅግ የተነካካ መንፈስን እያዘ እስኪ መልዕክት ከውጭ እስራኤል ሀገር፣ አረብ ሀገር ላሉት የወጣቱን ትብብር መልዕክት ያስተላልፉ፣ እንዲመጣ እንዲያግዙ ስራው በደንብ እየተሰራ እንደሆነ። አሁን እኛ የምንገኘው በቅዱስ አማኑኤል በደብረ ዶላንዳማ አማኑኤል ወአቡነ አረጋዊ ቤተክርስቲያን እየሰራ ነው ያለው። ህንፃ ከተጀመረ አሁን ወንድሞቻችን በአሜሪካም በአውሮፓም በዚያም በአፍሪካም በአረብ ሀገራት ያላችሁ ወንድሞቻችን የእግዚአብሔር ቤት እንድትሰሩ ጥሪያችንን እናስተላልፋለን አለው። መልካም። አሁን ብዙ እዚህ ተመርቀው የወጡ በጣም ብዙ ልጆች አሉ። እነሱ መልእክት አስተላልፍ። እሺ ወንድሞቻችን በፋሲል ካምፓስም ሆነ በቴዎድሮስ ካምፓስ በማረግ ካምፓስ ብዙ ጊዜ ከዚህ ትምህርታቸውን ተምረው ወጥተዋል። ስለዚህ እነሱ ደግሞ በያሉበት በየዲፓርትመንታቸው ተመርቀው ወጥተዋል። እነሱ ደግሞ ባሉበት በቤተክርስቲያኑ በሚሰሩት መስሪያ ቤት ላይ ያለውን ሁኔታ እያሰባሰቡ ይህን ቤተክርስቲያን አብረን እንድንሰራ ስንል በቅዱስ አማኑኤልና በጻድቁ አቡነ አረጋዊ ስም አስተላልፋለሁ። አለወት ያሰማልን። ያዙ እዚህ የምታዩዋቸው ተናጋሪዎች ቢሸግታውን በደብረ ዶላን አባ አማኑኤል አቡነ አረጋዊ ቤተክርስቲያን ነው። ስራው በጣም ተፋጠነ በሚያረሰበት በጣም እንደምታዩት ጥሩ ደረጃ ላይ ይገኛል። በቀሩ ስራዎች ሁናውን የኢትዮጵያ ሳይት ግንባታ የጣራ ከላይ ትልቅ ኮንሰፕት አለው። የስጋት ስራና የቆርቆሮ የጣራ ስራዎች ናቸው። በጣም በተለይ ቅድም መሰረታት ላይ ስክረት ይባላል የነገራቸው በጣም ደስ የሰራና የወጣት ኮሚቴ የስራ መስተጋብር በጣም ደስ የሚል የሚነቃቃል። ወጣቶች መነቃቃት ሃይማኖት ያረጋል መስራት ሳይችሉ እኮ እዚህ መጥተው ከሆነ መካከል እጅግ ይሰራል። በእስራኤል፣ በአሜሪካ፣ በካናዳ ያላቸው ሰዎች ዩኒቨርሲቲ ከሆነ ጀምሮ ተመርቃችሁ ወጣችሁ ትልቅ ስራ ቦታ ላይ እንዳላችሁ ይታወቃል። እኔ እውነት በቴሌግራም ወርዳ ላይ ሁሉ አንድገን እጅግ ባጠረ ሰዓት ቤተክርስቲያን ተሰራለች። በውድምናው ከተጀመረ 6 ዓመት ከዚያ በላይ ሆኗል። የተሰራው ስራ ከዚህ በኋላ በቆየት ዳርና አይስተር የሚመራረቅበት ችግር የደረሰበት ስለዚህ በታች በጎንደር ብቸኛ የሆነ የደብረ ሊሆናል የአምሳ መንገድ ቤተክርስቲያን በጎንደር ከተማ ብቸኛ ነው። ወጣችሁ ለበረከቱ ስታጠቁ ሳማኑኤልና በጻድቁ በአቡነ አረጋዊ ስም እናስተናግዳለን። ከዚህ አጠገብ ያለ ክፍል አስተዳዳሪ ናቸው። ናቸው ደግሞ መልዕክት ያስተላልፋሉ። ምንም ሰው የሌለው ቤተክርስቲያኑ ሰው የሌለው ስለሆነ ጉልበታችሁ ገንዘባችሁ እግዚአብሔር ይስጥልን። አካውንቱን የምትፈልጉ 1288 278 ነው። ይሄ የኢትዮጵያ ንግድ ባንክ የህንፃ አሰሪ ኮሚቴ አካውንት ነው። ደብረ ዶላን ድል አባ አማኑኤል ናት። እሱ እያስገባችሁ ስልክ ቁጥር መደወል ለምትፈልጉ 0931 50 22 11 እየደወላችሁ በዋትሳፕ በቴሌግራም መረጃ የምትፈልጉ ሰዎች እንነግራችኋለን።
ከስር ላይ የቪዲዮ ላይ እናስቀምጥላችኋለን። እግዚአብሔር ይስጥልን። በስራት እግዚአብሔር በወላዲተ ድንግል የምትሰሩ ሰዎችን ሁሉ እግዚአብሔር አምላክ ተጠብቋቸው ያሳምረው ሕይወታቸውን ይባርከው ዘመናቸውን ሁሉ በፍጻሜ ሰላም ያደርጋቸው በእርሱም ያበሳን መድኃኒተ ክርስቶስ እናንተ የለይ ክርስቶስ ረጅም ደግሞ የሰላም የጤና ክረምት ያርገው አምላካችን አቡነ ዘበሰማያት